السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أحبتي إخواني وأخواتي مسلموش بيالا تشوبت لتلاقوا ور شهر الله المحرم لمحرم ور كان بسلام درساتشو المحرم ور وسط በጣም የሚወደድ ቀን አለና ይሄን ቀን እየደረስንበት ነው። ማሻአላህ የሙሐረሙ 10ኛው ቀን የሙሐረም 10ኛው ቀን ማለት እንግዲህ ትልቅ አጅር ያለው የተነገረለት ነው። ረሱል አለይሂ ሰላቱ ወሰላም ወደ መዲና በሄዱበት ጊዜ የመዲና ሰዎች ይሄንን ቀን ሽር ጉድ ሲሉ አዩአቸው። ምን ቀን ነው ይሄ? ምን ሆናችሁ ነው ይሄ ቀን ከሌላው ቀን ለየት ያላችሁ ናችሁ ሳስሏቸው፣ ይሄ ቀን እኮ ማለት ትልቅ ቀን ነው በእኛ በአይሁዶች ዘንድ አሏቸው። ምን አይነት ምን ታሪክ አለው አሏቸው። ይሄ ቀን ማለት እኮ ያ አረመኔ ከኔ ሌላ ጌታ አላችሁ ሆይ እያለ ህዝቡን ያሰቃይና ያሳቀቅ የነበረው ፊርዓውን ውሃ ውስጥ ሰምጦ አላህ ሱብሓነሁ ወተዓላ ደግሞ በፈድሊሂ ወከረሚሂ ነብዩላህ ሙሳን ነፃ ያወጣበት ቀን ነው። ይሄንን ታዲያ ከዚያ ጊዜ ጀምረን ሽክረን ሊላህ ለአላህ ምስጋና ይገባው ብለን እንጾመዋለን አሏቸው ነቢ አለይሂ ሰላቱ ወሰላም። አላሁ አክበር አጂ ይሄ ቀን ለካን በዚህ መልኩ ነው እናንተ ብትጨናነቁት። አዎ ታዲያ ሙሳን በመከተልማ እኛን በልጥም እንዴ ከናንተ? እኛ አይደለን እንዴ የሙሳ ተከታዮቹ? ዛሬውኑ ጾሙ አሉ የመዲና ሰዎችን ወዲያውኑ። የበላችሁም ካላችሁ ከዚህ በኋላ እንዳትበሉ፣ ያልበላችሁም ካላችሁ ባነበራችሁበት ቀጥሉ። ከተማ ብቻ አይደለም ገጠር ላይ ላሉት ሰዎች ሁሉ መልእክት ላኩ። ዛሬ እንዳትበሉ፣ የበላም ከዚህ በኋላ እንዳይደግም፣ ያልበላም ከአሁን በኋላ እንዳይበላና ጾሞ እንዲውል ብለው ነቢ ሰለላሁ ዐለይሂ ወሰለም የደነገጉት ቀን ነው። ይህን ቀን ሲጾሙ በየዓመቱ ሲጾሙ ቆይተው መጨረሻ አካባቢ ላይ ይሄ ቀን እኮ በመጾማችን በዓመት አንድ ቀን በዚህ በወር ውስጥ አስችችን ቀን ለይተን በመጾማችን እኮ ከአይሁዶች ጋር እየተመሳሰልን ነው ያ ረሱላህ፣ እርስዎ ደግሞ ከአይሁዶች ጋር የመመሳሰሉን ነገር እያስጠነቀቁን ኑረዋል አሏቸው። ይህን ቀንማ ብቻውን አንጾሙ፣ ከዚህ በኋላ ለኢን ዒሽቱ ከቆየሁኝ የሚቀጥለው ዓመት መድረስ ከቻልኩኝ 9ኛውንም እጾማለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። 9ኛውንም ቀን ሳይጾሙ በመሃል ላይ ሞቱ። እንግዲህ ዑለማዎቹ በአጿጿሙን በተመለከተ 3 አይነት አላቸው። 3 አባባል ይላሉ። በጣም የሚመረጠው 9ኛውንም 10ኛውንም 11ኛውንም መጾም ነው። ከዚያ ደግሞ የተለየ መለስ ያለው 9ኛና 10ኛውን መጾም ነው። ከዚያ ደግሞ መለስ ያለው ደግሞ 10ኛውን ብቻ መጾም ነው። ስለዚህ ይሄ ቀን እንዳያመልጣችሁ አደራ ለማለት ነው። ጀዛኩሙላሁ ኸይር ወባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።